አማላይ አትንሳ በፍቅር ወይኔ ምንድነው እናት? እብድ እያባረረኝ ነው። ለእብድ ነው እንደሮጥሽ? አይዞሽ ነኝ ያሳልፍሻለሁ። አንቺ እብድ ነው ሴጣን ያልሽ? ወይኔ ጉዴ መጣ። እኔማ እብድ መስሎኝ ላሳልፍሽ ነበረ። ይሄ ነፍሰ ገዳይ ሳይሆን አይቀርም። ለማንኛውም እኔ እስኪያልፈልሽ ቁጭ በይ። እሺ ይኸው እኔ እዚህ ጋር ቁጭ በይ። አመሰግናለሁ በጣም። እሺ አባት ሽሜ ይባላል። ሀና ካላስቸገርኩ እግሬ መታጠቢያ ውሃ ትሰጠኛለህ? እሺ ያመጣልሻል። ደርሻለሁ እኮ አልደረሽም እንዴ? የት ነሽ? ኧረ እኔ ለራሴ እብድ እያሯሯጠኝ ነው። የምን እብድ ነው? የት ነሽ አሁን ታዲያ? አሁን የሆነ ግቢ ውስጥ ገብቻለሁ። እብዱ ይለፍልኝ እና እመጣለሁ። ታዲያ ወይ እኔ ልምጣልሽ እንዴ? አይ አትምጣ፣ ችግር የለውም እኔ ራሴ እመጣለሁ። እሺ ከፈለግሽኝ ግን ቶሎ ደውይልኝ። እሺ እደውልልሃለሁ። እስካሁን መቼም ይሄዳል። እንኪ ታጠቢ፣ እኔ አይቼው ልምጣ። እሺ ኧረ ሄዷል። የለም በቃ ሳይመጣብኝ ቶሎ ልሂድ። ኧረ እኔ አትፍሬ፣ የለም እኮ። እሺ በጣም አመሰግናለሁ። እሺ አባት፣ ችግር የለውም። ሄሎ የቱ ጋር ነህ? ነይ ወደ ውስጥ ግቢ። የት? እዚህ ውስጥ? በቃ እሺ መጣሁ። እሺ የት አለክ? አዎ አየሁክ። እኔ ፍቅር ደህና ነሽ? ግን ምንም አልሆንሽ ማለት? ደህና ነኝ፣ ምንም አልሆንኩም። ና በል በቃ እንሂድ ሳይረፍድብን። በላሽ ሰርፕራይዝ የኔ ቆንጆ። ሃፒ በርዝዴይ የኔ ፍቅር። ምንድነው ይሄ? ጄኮል J5 ይባላል። ይቅርታሽ እናት፣ የባልሽ ሐሳብ ነው። በሉረድ። በጣም አመሰግናለሁ። እሺ አብሽር፣ ይመችሽ። ይሄ ልጅ ደግሞ አለ። እሺ እቺ ልጅ ደግሞ መጣች። ውይ ሀኒዬ መጣሽ። እንዴት ነሽ? አቡልዬ ፒስ ነው አለን። እንዴት ነሽ? አለሁልህ። እንዴት ነህ? ያሟል እንዴ? እኔ አላውቅም። ጀመር ልጁ ህፃን ነው ገና አላደገም። ከኛ ጋር ምን ይሰራል? ከኩዮቹ ጋር ይጫወታል። እኛ አይመለከተንም። በእናንተ መሀል አታስገቡኝ። ይሄ ደነዝ፣ እኔማ እሰራለታለሁ። ምን? እስኪ አሁን ያልሽውን ድገሚው። ደነዝ ነህ አንቺ። አላበዛሽውም እንዴ? ልታደርግ ልደበድበኝ ነው? ና ደብድበኝ። አንቺ አፍሽን ዝጊ። ማይዘጋስ ምን ታመጣለህ? ነኛ ሊድ እባክሽ። በስመ አብ፣ እነዚህ ልጆች ግን ሁሌ እንደዚህ መሆን አይሰለቻቸው? ተያቸው እባክሽ። ዛሬ ወይ ተደባድበው ይውጣላቸው። አንቺ አታርፊም እንዴ? እንዳላጋጭሽ እንዴ። ምንድነው? እኔ እኮ እወድሻለሁ። አዎ ሀና፣ በጣም ነው የምወድሽ። እና ታዲያ ለምንድን ነው የምትሰድበኝ? ስትናደጂ ደስ ስለምትኝ ነዋ። በቃ አዋ፣ ምን ነው አንቺ ስንጨቃጨቅ ደስ አይልሽም? ይለኛል። ያበደ ነው። ይመቻችሁ። ዳግም፣ አንተ ዳግም፣ ቶሎ ና። አቤት። ማን ነው? ዳግም፣ ዳግዬ እንዴት ነኝ? አምሮብኛል በጣም። የት ልትሄጂ ነው እንደዚህ የዘነጥሽው? እሱን እያሸኛኝ እነግርሃለሁ። ያ የነገርኩህ ልጅ አለ አይደለ? እሱ ጋር ልሄድ ነው። እሱ ጋር ሁሌ አይደል እንዴ የምትሄጂው? ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትሆኚው? ዛሬ እሱ ራሱን የቀጠረኝ የሞራሽ ነገር አለ እንዳትቀሪ ብሎኛል። ኧረ ጥሩ ነው በጣም። ስማማ፣ እወድጄሻለሁ ሲለኝ ምንድን ነው ማለት ያለብኝ? እኔም ነው የምለው ወይስ ሲበልጥ እንዲወደኝ ምንድን ነው ማለት ያለብኝ? ቆይ እንደዚህ እንደሚልሽ በምን አወቅሽ? እርግጠኛ ነኝ። ሁሌ ስራ ቦታ ሄጄ ሳወራው አይኑ ላይ እንደሚወደኝ አይቻለሁ። ያርግልሽ። በቃ እዚህ ድረስ ከሸኘውሽ ይበቃል። እኔ ልቤ በጣም እየመታ ነው። ቆይ አንዴ ውሃ ልግዛና ትሄዳለህ? እሺ
እንዴት ሄዶ ነው? ዳጊ እንዴት ነህ? እንዴት ነሽ ሀና? አንተ እዚህ ምን ትሰራለህ? ጫሜን እያስጠረኩ ያልኩህ ልጅ እኮ እሱ ነው። አሁን እየመጣ የነበረው እሱ ጋር ነው። ያፈቀርሽው እሱን ነው? አሁን በል ከዚህ ሂድ። ሳልጨርስ? አዎ እኔ ቸኩያለሁ እሱን እስከማወራው። እሺ ሀና ዛሬ እዚህ የቀጠርኩሽ ከዚህ በኋላ እዚህ እንዳትመጪ ልነግርሽ ነው። ሁሌ እዚህ እየመጣሽ ስትቀመጪ እኔንም የደንበኞቼንም ምቾት እየነሳሽ ነው። እሱ እኮ አብረን አደግ ወንድሜ ስለሆነ ነው ተነስና ሂድ ያልኩት። ስለ ዛሬ አይደለም የማወራው፣ ስለ እስከ ዛሬው ነው። እሺ አንድ ጥያቄ ልጠይቅህ። አትወደኝም? አልወድሽም። ከዚህ በኋላ ድጋሜ እዚህ እንዳትመጪ። ሀና ቆይ በቃ አይዞሽ፣ እንደዚህ አትሁኚ። አይዞሽ በቃ አታልቅሽ። ተይው ክፉችን ማየት አልፈልግም። እኔ ዳጊዬ ቆየሁብህ አይደለም? በጣም ይቅርታ። አይ አንቺ ቆይተሽ አይደለም፣ እኔ ስራውን ቶሎ ጨርሼ ነው። ዳጊ ግን ምን ሆነሃል? ሰሞኑን ጸባይክ በጣም እየተቀየረብኝ ነው። ሰው አንዳንዴ ደስቶን ላለማጣት ሲል ራሱን ያጣል። እንዴት? ሀና እናቴ ታማለች። የቤት ኪራዩ፣ ስራው፣ ሁሉ ነገር ተደራረበብኝ። አንቺንም እዚህ ችግር ውስጥ ማስገባት አልፈልግም። ፍቅር ከሩቅ ሆኖ መጠንቀቅ ማለት አይደለም፣ አብሮ ችግር ውስጥ መቆም እንጂ። ምን ላድርግ? ገንዘብ የለኝ፣ ሀብት የለኝ፣ ትልቅ ቤት የለኝ። እኔ እኮ የወደድኩት ኪስህን አይደለም ዳግም። ሰው በገንዘቡ ትልቅ አይሆንም በልቡ እንጂ። አንድ ቀን ሁሉም ነገር ሰልችቶች ትተሽኝ ትሄጃለሽ ብዬ ነዋ። እኔ ትቼ ከመሄደው ገንዘብ ስለሌለክ ሳይሆን ልብ ከኔ ከራቀ ብቻ ነው። አባ ማገሩን እስቲ ያውጣልኝ። እሺ መጣው ከሌሎቹ ወፈር ስለሚል በቃ እሺ፣ እሱን አድርገው። እሱ አሪፍ ነው አይደል? እሺ እሺ፣ ያው ሂሳብ ከፍያለሁ። እሺ አባቴ ይመችሽ። እንዴት እንደዛ ልትል ቻልክ? በሰው ቁስል ውስጥ ሰላም መሆን። ምክንያቱም አንተን ስለምወድ ነው። እኔ ግን አንድ ችግር አለብኝ። ምንድነው? ከልክ በላይ አፈቅርሻለሁ። ያኩ ችግር አይደለም መፍትሄ ነው። እንካ በል ጉረስ። አንተ ግን በጣም ትገርማለህ። ለራስሽ እንኳን ጉረሽ አትለኝ። ማንን ጨካኝ ለማድረግ ነው? አጎርስሽ? አረ ትልቅ ነው። ሰላምን፣ ጽናትን፣ ፍቅርን ባንቺ አየው እና እንዳልክሽ ነው። በቃ እዛውን ቶሎ ደርሼ ነው የምመለሰው። ወይኔ ነገሩ እንዴት ነው? ያማል እንዴ? አይናይም አላየሁሽም ነበር እናት። በጣም ይቅርታ። እሺ ስትናደጂ ደግሞ በጣም ታምሪያለሽ። አመሰግናለሁ። አንቺ ልጁ እንዴት እንደሚያምር እና ስልኳን ተቀበልካት ወይ? ስልኬን መቀበል ፊት እንኳን መች ሰጠሁት? የሴቶች ባህሪ ጠፍቶ ነው። ይሄኔ እኮ እየተገዳደረሽ። አጉል መግደርደርሽን ትተሽ ግን አጋጣሚዎቹን ብትጠቀሚ ጥሩ ነው። ደግሜ ላግኛት እንጂ ድሌን እንዴት እንደምጠቀም አሳያለሁ። ቆይ አሁን ወዴት ነው ሄደው? ለምን አትከታየው? ያማሃል እንዴ? ደግሞ ምን ብዬ ነው የምከተላት? ባይሆን ደግሜ ካገኘሁት የሚፈጠረው እናያለን እኮ። ሰውዬ በእናት እየወጣሁ ነው፣ አታዝገኝ። በቃ ያው ደርሻለሁ፣ እመለሳለሁ ቶሎ። አንቺ ግን እስከዛ ድረስ ቶሎ ውጪ። አገኘኋት እንደተመኘኋት፣ አገኘችኝ እንደናፈቀችኝ፣ አገኘኋት እንደተመኘኋት